እሺ እሱንም አመን ነው። ሃኒ በዱባይ እኮ ጓደኛ ነው። ዱባይ ብዙ ሽማ ስለሚይዙ ወንዶች እቺም ሃኒ ናት፣ እቺም ሃኒ ናት፣ እቺም ሃኒ ናት። ስለዚህ ሃኒ በዱባይ ጓደኛ ነው ብዙ ሽማ ስለሚይዙ። ሃኒ ብዙ ሽማ ለሚይዙ ወንዶች ሃኒ ምናምን። ግን ማሚ ግን ለመጀመሪያ ጊዜ ሰማሁት። ሹገር ማሚ ናት እንዴ ሴትዮዋ? ማሚ የሚለው ማሚ የምትባለው ሹገር ናት። ሹገር ስለሆነች ነው። አለዛ የግል ሹፌሯ ነው እሱ፣ የግል ሹፌሯ ነው ሴትዮዋ። ስለዚህ ማሚ ናት እሷ። እና ስለዚህ ማሚም ሃኒም በዱባይ ኖርማል ጓደኛ ማለት ነው አለ። እሺ አለን። ከዛ እሺ ይሄ ከሆነ ይሄኛው ሪከርድ እንደዚህ አይነት ቦታ እንደዚህ አምጣልኝ እስኪል ምግብ በትዕዛዝ የምታሰራ ለምንድን ነው? ከማጋ ነው የምትበላው አሉት። ለምሳሌ ዛሬ ዶሮ ከሆነ ነገ ስጋ ፍርፍር ካለች ግዴታ ይሰራል። ምክንያቱም እኔ ምግብ ቤት አለኛ። ገብቶሻል? ከዛ ከምግብ ቤት ኦርደር ተደርጎ ነው የሚሄደው። ቀን በቀን ግን ይከፍላል አይደል? ከፍለው ነው በነፃ አይደለም። አይከፍልም። ከየት መጥቶ ነው የሚከፍለው? ለማን ብሎ ነው የሚያሰራሽ? ለራሱ ምሳቃ ነው። ምሳቃ እኮ ነው የሚቆጠረው። ምሳቃ ነው እንዴ? ለካሱ ምሳቃውን ይዞ ሄዶ ከውሽማው ጋር የሚበላው ምሳቃ አንቺ ሚስቱ በነፃ አንቺ ምግብ ቤት አየሽ፣ ሚስቱን እየበዘበዘ ውሽማውን ያወፍራል። እሺ ከዛ ይሄ እንትን ምግቡ የሚሰራው እኔ ቤት ነው። ስራ ቦታ ይሰራል፣ ተቋጥሮ ይሄዳል። ሴትዮዋ ትበላለች፣ አብረው ይበላሉ እዛው። እና የሚያማራትን አንዳንዴ ካልፈለገች ምግብ ይዞ አይሄድም። እሷ እንዳዘዘችው ነው ሰውየው፣ እኔ ጋር ያለው ሰውዬ የሚሆነው። ገብቶሻል? ስለዚህ እሷ ዛሬ ምግብ ይዘና ካለችው ይዞ ይሄዳል። ካልበለዛ ዛሬ ምሳ አትይዝም እንዴ ካልኩትኝ፣ አይ ዛሬ ከከተማ እንወጣለን አለቃዬ ይወጣል ይለኛል። እና እያንዳንዷ ቀን በቀን የምትፈጠረው ነገር አለቃዬ ዛሬ እንዲህ አስቀይሞኝ ማናጀሩ ስለሚቀናብኝ ከሰውየው ጋር እንዲኩኝ ምናምን፣ እያንዳንዱ ወንድ ነው እንጂ ስለ ሴት አውርቶኝ አያውቅም። 1 ዓመት ከ6 ወር ከ7 ወር አካባቢ ድረስ። ስለዚህ እሱን ነገር አለቃው ወንድ እንደሆነ ነው የምታውቂው። አንተ እያለ ነው የሚያወራልሽ አለቃዋ ወንድ እንደሆነ ነው። ምሳቃ ደግሞ በዛ አድርጎ ሲይዝ ለምንድን ነው ዛሬ ብዙ ያስከው ስለው ዘበኛው ምግብ ይዤ አልመጣም እና ሚስኪን ስለሆነ እሱን ማብሬ ላበላው ይለኛል። እኔ ደግሞ ትንሽዬ ነገር ነው የሚበቃኝ። ሚስኪንና የኔ ባልደግ ነው ቲና ተጠቅጥበታለሽ ነው ለዘበኛው የሚያስባል። ከዛ በቃ የኔ ባል በጣም የዋህ ነው ደግ ነው ልና ለዘበኛው ማብሬ በደንብ ጠቅጥቄ ቋጥሬ ይልካለሁ። እንደዛ እያለ መጨረሻ ላይ ያሽምግልና ተቀምጠን ከሌሊቱ 6 ሰዓት እነሱ ይውጡና እነግርሻለሁ አለኝ። ጓደኞቼ ወጡ። ሴትዮዋ ጋር ስንደውል ስልክ ዘጋችብን። የሱ ሴትዮ ጋር የግል ሹፌር የተባለችው ሴትዮ ጋር ስንደውል ስልክ ዘጋችብን። ያችኛዋ ፍቅረኛ የተባለችው ደግሞ እኔ በቃ መናገር አልቻልኩም ማለት ስሜታዊ ሁኜ እንዳላስቀይማት ብላ ጓደኛ የደወለችላት። ስትደውልላት አዎ ፍቅረኛዬ ነው ባሌ ነው ያለኝ እቃ የቤት እቃ አንቺን ላገባ አሟልቼ ባገባሁበት እቃ ከጓደኛዋ ጋር ተጣልታ 1 ቀን አሳደርኳት። ከዛ አልወጣም ብላ አለችኝ እንጂ ሚስቴም አይደለችም፣ አላፈቅራትም። ሰው በሰርግ የተጋባው ሚስቱን ማለት ነው። አንቺ ነሽ ቤቱ 1 ቀን ሊያሳድርሽ ቢያስጠጋሽ ገብተሽ አልወጣም ማለሽ ተብሎ ታሪክ የተፈጠረብሽ አንቺ ነሽ። አንቺ እንደዛ ቢላት ለሷ ሲነግራት በገዛ ቤትሽ። እሺ ከዛ እንደዛ አለ። መጨረሻ ላይ ያቺ ጓደኛዬ በጣም ተደነግጥና አይ እንደዛ አይደለም ነገሩ፣ እንደዛ አይደለም፣ እሷ የራሷ የቤት ዕቃ ነው ያሟላችሁ፣ ምግብ ቤት ነው የምትሰራው። ስለዚህ ምንም አይነት ነገር አሟልቶ አይደለም እሷን ያስገባት፣ ራሷ ናት አሟልታ ያገባችሁ። ስለዚህ አንቺ የእውነት ምን ነሽ ስትላት በቃ እኔ ፍቅረኛው ነኝ፣ የ3 ዓመት የኮሌጅ ተማሪ ነኝ፣ መስተንግዶ እየሰራሁ ነው የማውቀው፣ በጣም ነው የማፈቅረው፣ በጣም ነው የምወደው። ስለዚህ ባገባው አሁንም ቢመጣ ቀበለዋለሁ፣ ባሌ ነው አለች። ፍቅረኛዬ ነው አገባዋለሁ አለች። ከዛ እንደዛ አለች። ከሱ ጋርም ተጣላን። መጨረሻ ላይ በሌሊቱ 6 ሰዓት በቃ እውነት ነው ይሄ ሁሉ 3 ፍቅራ እነዚህ ሁሉ ሰዎች እቺ ሹገር ማሚዋም ህይወቴ ናት ማለት ፍቅረኛ ናት። ብቻ ነው ያወቅሽው አንቺ። ሶስተኛውን ገና አላወቅሽም። የዛለት ማታ ሽምግልና ተቀምጣችሁ ሽማግሌዎቹ ከወጡ በኋላ እኔና አንቺ እናወራለን። 3ቱንም ተናገረ። ለብቻሽ ሁንና ልንገርሽ አለኝ።
ሶስቱም አንቺ እኮ ማስረጃ ያለሽ የሁለት ብቻ ነው። ሶስተኛው ምን አስጨነቀው? ለምን አወጣ? ያገኘሽበት ስልኩ ላይ ማስረጃ የሁለቱም ብቻ ነው። ሶስተኛው ማስረጃ የሶስተኛውም አለሽ? ኦኬ ከተያዝኩ አይቀር ብሎ ነው። እኔ ደግሞ ሶስተኛዋን ሳታቂ እሱ በቃ ካወቅሽማ ላፈንዳው ብሎ ሶስቱንም የነገረሽ መስሎኝ። ስለዚህ ተደወለ ሶስቱም ጋር ሹገር ማሚያ ጋር ሲደውል አታነሳም። እሷ አለቃውም ስለሆነች ያው አታነሳም። አነሳችና ዘጋችብን። እኛ መሆናችን ሴት መሆኔን ስታቅ ዘጋችብኝ። በሱ ስልክ ነው የደወልኳት። ጥያቄ መጠየቅ ፈልጌ ነው ስላት ዘጋችብኝ ሴትዮዋ። ኦኬ ያው ሚስቱ ያው ባለትዳር መሆኑን ታውቃለች አይደል? ሚስቱ ሹገር ማሚያዋ እሷም ባለትዳር ስለሆነች እሱም ባለትዳር መሆኑን ታውቃለች። ያውቃሉ፣ ሁለቱ ያውቃሉ። ያቺኛዋ ነበረች ማታውቀው፣ የኮሌጅ ተማሪዋ ነበረች ማታውቀው። እሷ ደግሞ አወቀች፣ ነገራቿት። እሱ ስትነግሪያት ቁጭ ብሎ እየሰማ ነው። ምንም አይ ልነግርሽ አይደለስ? ከዛ እሷ ጓደኛዬ ስልክ ደውላ አወራቻት፣ በደንብ አወራቻት። ዲቴል ነው ያወሯት። ይቺ ጓደኛ ያወራቻት በጣም ረጋ ያለች ይሄ ማዳመጥ የምትችል አይነት ሰው ናት እና በደንብ ነው ያወራቻት እና ከሱ ጋር ያላትን ግንኙነት ምናምን እና ለእኔ 180 ሺህ ብር ያለኝን ለእሷም ብሏታል። ገብቶሻል? አለኝ ብር እንደዚህ ዱባይ ቤት አለኝ፣ መኪና አለኝ፣ መንግስት ይዞብኝ ነው ሐዋላ ሳዘዋውር እንጂ ከ5 ዓመት በኋላ ሂጄ የተሻለ ህይወት ይኖረናል ምናምን እንደዚህ ተስፋ ሰጥቷታል እሷም። ያቺ ግን 180 ሺህ ብር ግን አለባት የተባለችው ሴትዮ ግን ፍቅረኛው ናት እንጂ ብሩን ኑሮባት አይደለም። አንድ ላይ እዛ ዱባይ ስለነበሩ ፍቅረኛው ስለሆነች ነው ብሩን ተሳታተው እንጂ ሌላ እንትን አይደለም። ገብቶሻል? ስለዚህ ብድር ኑሮባት አይደለም ሴትዮዋ፣ የራሷ ነው ማለት የፍቅረኛዋ እስከሆነ ድረስ የራሷ ነው መሆን ያለበት። ስለዚህ ከዛ ይችኛዋ ልጅ ግን እንደዛ አለች። መጨረሻ ላይ ከሌሊቱ 6 ሰዓት አስወጣ ነው ማለት በቃ እኔ እገላለሁኝ ገድዬ በቃ ታሰራለሁ ከማለት የተነሳ ወጥቶ የት ይሄዳል? ኮሌጅ ተማሪዋ ጋር ማጋ ሄድኩኝ ነው ያሉት ጓደኞቼ። ወንድሜ ጋር ሄድኩ ብሎ 3 ቀን ሙሉ ጠፍቶ በሶስተኛ ቀኑ ወንድሙ ጋር ደወልኩኝ። ስደውል አንተ ጋር ነው ወይ ምናምን ብዬ ስል አረ እኔ ጋር አልመጣም ምን ተፈጠራለኝ። ከዛ አይ እንደዚህ ተፈጥሮ ነበረና አይመለከተኝም፣ ስለናንተ ህይወት አይመለከተኝም፣ በእናንተ ህይወት አልገባም ማለት እንዴ ወንድሙ አይደለህ እንዴ አልኩት። ስለው አይ ስለሱ ህይወት ማወቅ ከፈለግሽ በራስሽ ድረሽበት አይመለከተኝም ማለት ሲለኝ ማጋ ደወልኩ። ልጅቷ ጋር ደወልን። ስንደውል አዎ ምን ነው እኔ ጋር ነው አለች። እሷ ጋር አይደለሁም ይላል፣ እሷ እኔ ጋር ነው ትላለች። ማንን እንመን? ለማንኛውም በቃ የተሰበሰቡ ሽማግሌ ወደ ቤት ጉዱንም ሰንፋ አስጠጋችሁ። አዎ አስጠጋችሁ። እሺ የዛሬ ምሽት ከቤት ከመባረሩ በፊት ዱባይ ዋጋ ደውላችኋል? ዱባይ ያለችው ዋጋ አልደወልንም። የት እናገኛታለን? የዱባይዋን ማን እናገኛለን? ሪከርዱን ሰማሁ። ቁጥሩ ሪከርዱን የሰማሽበት ላይ ቁጥር የለውም። እንትን ብዬ በቃ እንደዚህ አይነት ነገር ያደርጋል ብዬ ስላላሰብኩኝ ቁጥሩንም ሴቭም አላደረኩም፣ አላስተዋልኩም። ገብቶሻል? ከዛ በኋላ ፓስወርዱንም ምኑንም ቀያየረው እኮ እሱ ነገሮች ከተደበላለቁ በኋላ ቀያየሩ። ከዛ ስልኩን ይዞ ነው የወጣው። እኔም ስልኩን ወሩሬ ሳንጥቄበታለሁኝ። እሱን ይዞ ወጥቷል። ልጅቷ ጋር 3 ቀን ተቀምጦ በጣም ናና መፈታት ያለበት ነገር ተፈትቶ በቃ ተለያዩ ተባለ። ሽማግሌ ተሰበሰበ። የእኔ ቤተሰቦች ናቸው ብዬሻለሁ። የእሱ ቤተሰብ ምንም ነገር የለም፣ ምንም ምክንያቱም የሚያውቀው ሰው የለም። ከዛ ሽማግሌ ሲሰበሰብ የእኔ ቤተሰቦች ተሰበሰቡ፣ ጓደኞቼ ምናምን ተሰብስበው ምን አላቸው? በእኔ በኩል ሰው ስለሌለ ልታፋቱኝ ነው ከሚስቴ ጋር ብሎ አላቸው። ሲላቸው የኔ ቤተሰቦች አናለያይም አሉ። ገብቶሻል? አናለያይም። ምክንያቱም እንዴት እኛው አጋብተን እኛው ተፋቱ እንላለን። ስለዚህ መወሰን ያለባቸው ራሳቸው ናቸው እንጂ እዚህ ሽምግልና ላይ አንገባም ብለው የኔ ቤተሰቦች ማስተካከል ካለብህ ይቅርታ መጠየቅ ካለብህ ሚስትህን ይቅርታ ጠይቅና ከዚህ በኋላ እንደዚህ አይነት ነገር የማታደርግ ከሆነ ለአሁኑ ትለፍህ ምናምን ብለው በቃ የኔ ቤተሰቦች እኔን ጭቁን አደረጉኝ። ጓደኞቼም ምኖቼም ቻይ በቃ ቢያንስ አትሊስት ውለጂ የሆነ ነገር አድጊ እንደዚህ በይ ምናምን ብለው አሉኝ። 1 ሳምንት ያክል በቃ ጊዜ ተሰጣጡ ተብሎ እዛው ቤት ውስጥ ሳንነጋገር ምናምን 1 ሳምንት ተቀመጥን እንደዝም እንደተባባልን። መጨረሻ ላይ ድጋሚ በሳምንቱ ሽምግልና ተሰበሰበ። ይቅርታ ጠይቃታለሁኝ፣ ያችኛዋንም ብሎክ አደርጋለሁ። ከዚያ ካሮጊቷም ጋር ይሄው ስራ ቆሜያለሁኝ። ከዛ ቀን ጀምሮ ሂዶ አያውቅም። ሴትዮዋን ስልክ ደውለን ካናገርናት በኋላ ሂዶ አያውቅም። ስራ ፈራ።
ማለት እንዴት ታስደውልኛለህ? ሴትዮዋን ነው የፈራው አለቃው ስለሆነች እና የባለስልጣን ሚስት ስለሆነች አይደል? ስለሆነች ፈራ አልሄድም። ከዛን ቀን ጀምሮ ስራም አልሄድም። ከዛ በቃ መንጃ ፍቃድ 3ኛ መንጃ ፍቃድ ታውጣልኝና ሌላ ስራ ፈልጋለሁኝ። ስለዚህ የመንጃ ፍቃድ ብር ታበድረኛለህ። ከዛ በቃ ብር ስጭው መንጃ ፍቃድ ያውጣ። ከዛ እንትን ይበል እስከዛ ድረስ መንጃ ፍቃዱ እስከሚያወጣ የቀን ስራ የሚስራ የሆነ ነገር የሚያድግ ቤት የቤት ኪራዩን ይክፈል። አንቺ ከዚህ በኋላ ምንም ነገር ለቤት እንዳታወጪ፣ አስቤዛውን ያሟላ ምናምን አሉ። አውዬ ይሰማ ይቅርታ ትራስ ላመጣ ሂጅ ነው ከዛኛው ሶፋ ላይ ትንሽ ስላመመኝ ጋደም ብዬ ነው እንጂ ይሰማል። አንቺ በጣም ቀልጣፋ ነሽ። አወራርሽ ራሱ አይሰለችም፣ አትጠገቢም። ቅልጥፍ ያልሽ ነሽ። አሉ አንዳንድ ልብ የሚያወርዱ ሙዝዝ እያሉ የሚያወሩ፣ አንቺ ቅልጥፍና ደግሞ ይለያል። እሺ ከዛ ለማገጠው ባልሽ ይቅርታ አደረግሽለትና የመንጃ ፍቃድ ብር ሰጠሽው። እሱ ጋር ያቆም ነው 4000 ብር ከፈልኩኝ የቀን ስራ እንዲሰራ የቤት አስቤዛ እንደሟላ። ከዛ በኋላ ምንም ነገር እኔ ለቤት ሼር እንዳላደርግ ተነገረኝ። ከዛ የቤት ኪራይ ስራ እስከምጀምር የቤት ኪራይ ትክፈል አለ። 3000 ብር ናት ቤት ኪራያችን የዛኔ። የስራ ቦታ 3000 የመኖሪያ ቤት 3000 ነበረና ቤት ስራ ቦታዬ ደግሞ ራሴው ነው ምግብ የምሰራው። አንድ ሰራተኛ ነበር ያለችኝ። ከዛ ደግሞ በሆነ ሰዓት ደግሞ ልብስ የምታጥብልኝ የመኖሪያ ቤት አንድ ሰራተኛ አለችኝ። እኔ ልብስ ያው ጊዜ ስለሌለኝ ማለት ነው። ከዛ አንነጋገርም 6 ወር በቃ 6 ወር አናወራም ቤት ውስጥ። ለምን አብሮሽ አይሰራም ነበር ሬስቶራንት ምግብ ቤት አብሮሽ? ችግሩ እኮ እሱ ነው። መስራት አይፈልግም። ምግብ በጣም ይሰራል፣ ጎበዝ ነው፣ ባለሙያ ነው ነበረ እና አብረን እንስራ ምግብ ቤት ብለሽ መንጃ ፍቃድ ከማውጣት ይልቅ አይፈልግም። ጠይቄዋለሁኝ ከኔ ጋር እንዲሰራ ወንድምሽ ስላለ ወንድምሽ እያለ እንዴት እኔ እገባለሁ አለ። ወንድም መስተንግዶውን የሚያስተናግድ ወንድሜ ነው። እያስተማርኩት ወንድሜ ያለ አብሮኝ ወንድሜ መስተንግዶውን የሚሰራ ወንድሜ ነው። ከዛ ወንድምሽ የት ያድራል? ኪችን የምታግዘኛ እንዳለች፣ ልብስ ቤት የምታጥብልኛ እንዳለች፣ የቤት ኪራይ የመኖሪያ ቤት አለ፣ የስራ ቦታ አለ። ወንድሜን አስተምራለሁ። የት ያድራል ወንድምሽ? ወንድሜ እህቴ ጋር ነበረ። እህቴ ጋር ወደ አሸዋ ሜዳ ነበረችኝ እህት። አሁን ክፍለ ሀገር ገብታለች። እህቴ ጋር ነበረ እየተማረ ኮሌጅ። እህቴ ጋር ነበረ። እህቴ ጋር ወደ አሸዋ ሜዳ አካባቢ እህቴ ጋር ከአየር ጤና አሸዋ ሜዳ ሂዶ ያድራል። እሺ እህቴ ጋር ይሰማል? አውዬ አዎ ይሰማል። አሁን ወደ ታሪካችን ይሰማል እናቴ ይሰማል? አዎ በፍቅር ይሰማል። ስለዚህ የተወሰነ ጊዜ እኔ ጋር ኑሯል፣ ግን ያን ያክል ሳይሆን 2 ወር 3 ወር አካባቢ እንጂ እኔ ጋር አልኖረም። እህቴ ጋር ነበረ። ከዛ ያን ወንድምሽ እያለ ወንድምሽ ስላለ ከሱ ጋር እሱ ከዛች ትንሽዬ ቤት ላይ እኔ መግባት አልኩኝ። እሺ ማርዬ። ከዛ ወንድምሽ ስላለ እዛ ትንሽዬ ቤት ላይ ሁለተኛ ሰውን ያልጨመርም አይነት ምክንያት ነው የሰጠኝ። ያው ግን ፍላጎቱ ስለሌለው ነው። ከዛ ያን የቀን ስራ መፈለጉንም ትቶ ምንም ትቶ መጨረሻ ላይ ምን ሆነ? ይሄ አላቅም ህይወታችሁን አይመለከተኝም ያለው ልጅ ይቺ ቢጫ ታክሲ ገዛ ብሎ የእሱን መኪና ይዞ መጣ። እሱ መኪና ገዛ ብሎ በእንትን ይሄ ተደራጅተው መኪና ገዛ ቢጫ ታክሲ ተብሎ መኪናዋን ይዞ በመጣ በአንድ ወሩ ኮሮና ታመመ። ኮሮና ገብቶ ነበረ። ኮሮና ታመመ። ኮሮና ሲገባ አንደኛ ተኮራርፈናል፣ ያን ያክል ብዙ አናወራም። ሁለተኛ ነገሮች ደግሞ ይሄ ውስጤ ላይ እንዴት ይሄን ያደርጋል የሚለው ማመን እስከሚያቀተኝ ድረስ ውስጤ ላይ አለ፣ ህመም ይዞኛል። ከዛ መጨረሻ ላይ ኮሮና ሲታመም ምንድነው ማድረግ ያለብኝ? ማሳከም። በሰዓቱ ብር የለኝም። ቤተሰብ ጋር ደርሼ መጥቻለሁ። የስራ ቦታ ዕቁብ እየከፈልኩ ነው። የእሱ መንጃ ፍቃድ ከፍያለሁ። የሰራተኛና የቤት ኪራይ የምከፍለው እኔ ነኝ። ሙሉ ወጪ እኔ ጋር ነው። ስራ ቀዝቅዟል። ኮሮና ሲገባ ስራ ቀዘቀዘ። ቀለበቴን ሽጬ የእሱንም የኔንም ቀለበት አውልቄ ኮሮና 15 ቀን ገባ።
ታሞ አስታመምኩ። እዛ ኮሮና ሆስፒታል ውስጥ ተኝቶ በጎን እየመጣች ትጠይቀዋለች እሷ ማንኛዋ የኮሌጅ ተማሪዋ። ከዛ አንድ ቀን መሽቶብኝ በእግር ነው የሚኬደው፣ ባጃጅ የለም፣ ትራንስፖርት ተከልክሎ ነበር እኛ ጋር። በእግር ሂጄ እሷ ጋር ስጠይቅ በር ላይ ስደርስ ሚስቱ መታ ምግብ ሰጥተዋለች። ለምንድን ነው ምግብ ይዘሽ መጣሽ? በቀን 3 ነው የሚሄደው። ጧት የሆነ ሻይና የሆነ ነገር ይሉኛል፣ ምሳ ሰዓት ትኩስ ነገር። በየደቂቃው ነው በቃ ሐኪሞቹ እንትን ይዘሽ ነው የሚሉኝ፣ ምክንያቱም ትኩስ ነገር መውሰድ ስላለበት እና በጣም አስጊ ሁኔታ ላይ ነበር። ደግሞ የሱ ከፍ ያለ እንትን በጣም ታሞ ነበረ። ታይፎይድም ምንም ተጨማምሮበት አንድ ላይ ታሞ ነበርና ከዛ ምግቡ እኮ መቶለታል ስትለኝ አልመጣለትም አልኩት። ከዘበኛው ጋር ተጣልቼ አልቅሼ ገባሁ ወደ ውስጥ። ስገባ ነርሷ ምን ፈልገሽ ነው ስትለኝ አይ ትኩስ ነገር ይዘሽ ነይ ብለሽ ስላልሽኝ ትኩስ ነገርና ፍርፍር ሰርቼ ይዤ መጥቼ ነው ብዬ ልሰጣት ስል መቶለታል አለች። ማን አመጣለት? መቶለታል፣ ሚስቱ አምጥታለታለች። እንዴ ሚስቱ እኮ እኔ ነኝ። ስለዚህ ተጠራ። እሱ ሲጠራ ማን አመጣለ ስንለው እዛ ሐኪሟ ፊት ቆሞ ማንንም አላመጣልኝም ማለት እዛ ሐኪሟ ፊት ቆሞ እኮ ነው። ከዛ እንዴ አሁን የተቀበልኩልህ ምግብ የማን ነው ሲሉ ተሳስተው ነው እንጂ የኔ አይደለም ስትለው በቃ እሷ ገባት ማለት ስተት እየሰራ እንደሆነ ገባት። ሐኪሟ ያው ሴት ስለሆነች ይገባታል። ከዛ ስተት እየሰራ እንደሆነ ይገባትና ትቀበለኝና ምግቡን የጧት ያስቀመኩበትን ሰሃን ሰታኝ፣ ምሳ ሰዓት ያስቀመኩበትን ሰሃን ሰታኝ ወደ ቤት ሄድኩኝ። 1 ሰዓት ተኩል ሆኗል። እስከምመለስ 2 ሰዓት ከምናምን ሆኗል። ከዛ ተመልሼ ቤት ሄድኩኝ። እህቴ አጋጣሚ ቤት ነበረች። ከሷ ጋር ገብቼ ምናምን ግቢ ውስጥ አግልለውኛል። ሽንት ቤት እኔ ስገባ እነሱ አንድ ግቢ ውስጥ ነው ያለነው፣ የግቢ ቤት ስለሆነ እኔ በር ከፍቼ ስወጣ ካዩ አይወጡም። በቃ ሽንት ቤት ስገባ ስቃይ ነው፣ ይሰርጉኛል። ባልሽ ኮሮና ስለያዘው ከባልሽ ኮሮና ተጋብቶሽ እንዳታጋቢባቸው ፈርተው ነው አይደል? አንደኛ እሱ ነው። ሁለተኛ ነገር ደግሞ እንዴት ኮሮና እንደያዘው እያወቀ ግቢ ውስጥ ከልጆች ጋር ተጫውቷል መሰለኝ። እኔ አላየሁም። እኔ ስራ ነው የምውለው እና ከህፃናት ልጆች ጋር ተጫውቶ እዛ ጎረቤት ያለው ምን ብሎ ሰደበኝ? እድሜ ልክሽን ልጅ ያሳጣሽ ብሎ ሰደበኝ። ልጆቻችንን ኮሮና ይከለብናል ብለው ፈርተው በከለብን ብሎ ነው ሰውየው፣ በከለብን ብሎ ነው፣ ስሜታዊ ሆኖ ነው። ከሚስቱ ጋር ተጣልቶ እንዴት ገብተሽ ታይፎይድ ታመምኩኝ ብሎ ሲልሽ አምኖሽ እንዴት ገብተሽ መድኃኒት ትሰጥዋለች? መድኃኒት ሰጥተዋለች ይመስለኛል ገብታ ይቺ ጎረቤቴ። እኔ አላወኩም፣ ጭራሽ አላወኩም፣ ይሄን ሁሉ አላወኩም። እኔ ሙሉ ስራ የምገባ ማታ ነው፣ ጧት ወጥቼ ማታ ነው የምገባው። ከዛ እንደዛ ብሎ ሲሰርበኝ የተሰበርኩት መሰበር ልነግርሽ አልችልም። አርግዤ ደግሞ ወርዶብኝ ነበር፣ 3 ወር ጽንስ ወርዶብኝ ታምሜ ነበር። እኔም በጣም ዲስክ መንሸራተት ታምሜ ነበር። በጣም ብዙ ነገር አሳልፌያለሁ። በዛች 6 ወር 7 ወር ውስጥ ብዙ በቃ በጣም ብዙ የሚባሉ ነገሮችን አሳልፌያለሁኝና እንደዛ ብሎ ሲለኝ አንደኛ ገና ቁስሌ አላገገመም። ገብቶሻል? በጣም ነው የተሰማኝ፣ በጣም ነው የከፋኝ። መጨረሻ ላይ እሱም ከሚስቱ ጋር ተጣልቶ ጥሏት ወደ ክፍለ ሀገር ሄደ። 15 ቀን ቆይቶ በ15 ቀን በግድ ተለምኖ ልጆቼ ልትገሊ ምናምን ብሎ ባሏ እሷም ከባሏ ጋር ተጣላች። መድኃኒት የሰጠችው ጎረቤቴ ማለት ነው። እዛ ልጆቹም ከኛ ቤት ራቁ። በጣም ነበር የምወዳቸው። የሱ ልጆች 3 ልጆች አሉት፣ የጎረቤቴ ልጆች 3 ልጆች አሉ፣ ሌላም አሉ። አጠቃላይ እኛ ግቢ ውስጥ 5 ልጅ አለ እና በቃ ተፈራርተን ነው ሁላችንም የነበር ነው። ከዛ ከኮሮና ወጥቶ ቤት ውስጥ ሶፋ ላይ ተኝቶ እሱ ተለያይታችሁ ተኙ ተብለን እሱ ሶፋ እኔ እንትን ነበርኩኝ፣ አንድ ላይ አንተኛም ነበረ ለትንሽ ቀን ኮሮናው እንትን እንዳይጋባብሽ ምናምን ተብዬ ስራ ቦታ ከዛ ላይ አግለውኛል። ተደብቄ ነው በጓሮ ገብቼ ጓንት አድርጌ ማክስ አድርጌ ልብስ ቀይሬ ነው ምግብ ሽንኩርት አቁላልቼ የምወጣው። እኔ ካልሰራው ደግሞ ከስተምሩ ምግብ አይበላም። እጄን ያውቁታል፣ ቲስቱን ያውቁታል። ሰራተኛ የሰራውንና እኔን የሰራውትን ያውቁታል ከስተምሮቹ። ስለዚህ በፌስታል ነው ይዘው የሚሄዱት። ምግብ በትሪ ቁጭ ብሎ የሚበላ ሰው የለም። በፌስታል ነው ሁሉም ይዞ የሚሄደው። በፌስታል ይዞ የሚሄደውም ሰው ቢሆን እጅ ከተቀየረባቸው ይበሳጫሉ ከስተምሮች። ስለዚህ ተደብቄ ማክስ አድርጌ ልብስ ቀይሬ ለሱ ሐኪም ቤት ደርሼ ከመጣሁኝ በቃ ያን ሁሉ ነገር እያደረኩኝ ነው ምግብ የምሰራው። ከዛ መጨረሻ ላይ እዛ ቤት ውስጥ ሆኖ እኔ ትናለው ብዬ ስነሳ እሱ ከለኬን ስልክ እያወራ ነው ሳሎን ሆኖ ሲስቅ፣ ትናለው ብዬ ውሃ ልሰጥ መነሳት፣ እሱ ስልክ እያወራ ነው
ከማን ጋር ነው የምታወራው ስለው ከውጭ ጓደኛዬ ሚስት ደውላልኝ አለኝ። የጓደኛው ሚስት ለምንድን ነው በሌሊት የሰው ባል ጋር የምትደውለው? ፍቅረኛው ናት እንጂ እዚህ ያለችው ፍቅረኛ ናት እኮ የደወለችው እንጂ የጓደኛው ሚስት አይደለችም የደወለችው። ፍቅረኛው እኮ ናት። እንዴት ሆንክ ምናምን ብላ እያወራቸው እንግዲህ ሲስቅ አሳለው። ሲያስለው እኔ ደግሞ ትናለው ብዬ ውሃ ልሰጥ መነሳት። ይሄኔ አንቺን እያሙ ይሆናል የሚስቁት። ምን አይነት ጅል ናት እያሙሽ፣ አንቺን እያሙሽ። የምር ባልሽና ውሽማው እያሙሽ ነው ነበረ ሲስቁ የነበረው። ከዛ አንቺዬ እኔ እናት ትናለው፣ አንቺማ እናት ነሽ ትናለው ብለሽ ውሃ ልትሰጡ ተነሳሽ። ምስኪን። እኔማ ውሃ ልሰጥ ነው የተነሳሁት። ከዛ እህቴም አለች። ከዛ በቃ ነገሮች ጥሩ አልነበሩም። እህቴም ወደ ክፍለ ሀገር ተመልሳ ሄደች፣ ልጆቿ ጥላ ስለመጣች። እኔ እና እሱ እዛ ቤት ውስጥ ቆየን። መኪናዋ ሄዳ ነበረ፣ ተመልሳ መጣች። ከዛ በቀን የገቢ 600 ብር ለምን 500 ብር ከፍላለሁኝ ለሰውየው አለ። በቃ ወደ ስራ ተመለሰ፣ ተሻለው፣ ወደ ስራ ተመለሰ። ራይዱን ተመልሶ ተቀበለ፣ ያችን መኪናዋን ቢጫ ታክሲዋን። እዛ በወር የቤት ኪራይ ከፍሎ ያለበትን ዕዳ ሊከፍል ምናምን ሽማግሌ ተሰብስቦ ድጋሚ ተነጋገርን። ያወጣኋቸውን ወጪዎች ሊከፍል፣ ቀለበት መልሶ ሊገዛ፣ እስከዛሬ የዋሸኝን ሁሉ ነገር እንደሚያስተካክል በቃ ብቻ በጓደኞቼ በቤተሰብ ተሰብስቦ ቃለ መሐላ ገባ። በቃ እሺ ይቅርታ አድርጊለት ተባልኩኝ። እሺ አልኩኝ፣ ይቅርታ አደረኩለት። ህይወት ቀጠለች ማለት ነው። ከዛ ስራ ይሰራል። አንድ ወር ደህና ይሆናል። ሽምግልና የተቀመጥን ሰሞን ደህና ይሆናል። በቃ የቤት ኪራይ በስርዓት 3000 ብር ይከፍላል። ከዛ የምግቡን የራሱን ሂሳብ ይከፍላል። ለእኔ እዛው ምግብ ቤት ስለሆነ የምበላው ችግር የለም። የራሱን ምግብ ሲያዝ ከፍሎ በልቶ ይሄዳል። ስራውን ይሰራል፣ ይመጣል ምናምን። ከአንድ ወር በኋላ ሌላ ታሪክ ይፈጠራል። የለም በቃ እዛ ህክምና እኔ መታከም ፈለግኩኝ ማለት እያመመኝ ስለነበረ ጽንስም ወርዶብኝ ስለነበር ከዛ ሌሎችም ወገቤ ምናምን ስለሚያመኝ ህክምና መታከም ነበረብኝ። በነዛ ሰፖርት እንዲያደርገኝ ጠየቅኩት። ፍቃደኛ አልነበረም። ይሄ ሐኪም ቤት ልሄድ ነው የሚባለው ነገር ለሱ በቃ ምንም አይነት ቦታ የለም፣ አይመለከተውም። ለምን ዝግዝቅ አትይም? መሄድ እንድትዩ አይፈልግም። ሐኪም ቤት ሄዳለሁ በቃ ችግር የለውም ብዬ በራሴ ወጪ ታክሜ ምናምን እመጣለሁ። ይሄን ያህል ብር አወጣው ስለው በቃ ሰርቼ ሲኖረኝ እሰጥሻለሁኝ። አሁን ስራ የለም ዛሬ። ብር ባይከፍልም አብሮሽ አይሄድም ሐኪም ቤት? ኧረ ድንግል ማርያምን አይሄድም። ምን ቦታ ምንድነው ባል ታዲያ ሚስቱ ሲያማት ቤት ተቀምጦ አንቺ ብቻሽ እንዴ? ለምን ተነሳ ሄድም? ስራ አለብኝ ራይድ እንዲተደውሎልኝ ምናምን ይለኛል። ከዛ እኔ ደግሞ በቃ ጭንቀት ማስጨነቅ ይሆንብኛል ይመስለኛል። እተወዋለሁ በቃ መጨቃጨቁንም ስለማልፈልግ። አንደኛ ስራ ቦታ እዛ ጋር ከስተምር ጋር ነው የምውለው፣ ከብዙ ሰው ጋር ስለምውል ይደክመኛል። በቃ ከሱ ጋር ገብቼ ድጋሚ መጨቃጨቅና እንሂድ አትሂድ ምናምን ማለት አልችልም። በቃ ተናጋሪ ሰው አይደለሁም። እውነት ለመናገር እንደዚህ አይነት ነገር አልችልበትም። ከዛ ሐኪም ቤት ሄዳለሁ፣ እመጣለሁ፣ ድጋሚ እቀጠራለሁ። ብቻ ወደ 1 ዓመት ከምናምን ህክምና ለእኔ ታከምኩኝ። በስከ መጨረሻ ቤተዛታ ሆስፒታል ነበረ የመጨረሻ ህክምና፣ የቤተዛታ ሆስፒታል ነበረ። እኔም ያን ስራ ቦታዬን ከሱ ከኮሮና ከወጣ በኋላ እሱ ስራ ከጀመረ በኋላ ስራ ቦታ ለቀኩ። ምን ከፈትኩኝ? ትልቅ ካፌ ከፈትኩ። 3000 ብር ከምከፍትበት ቤት ወደ 20,000 ብር ቀየርኩኝ፣ ፎቅ ሰር። ይሄን ሁሉ ግን ሳደርግ እስከ ሌሊቱ 7 ሰዓት ጅብሰን ቡለኬት ሳስደረድር እቃ መደርደሪያ እንጨት ሳሰራ ምናምን እሱ ቀና ብሎ እንደው ምንድን ነው የምታደርጊው? ምን ያስፈልግሻል? እንደባል አይለኝም። በቃ ከጓደኞች ጋር ነው ማማክረው። ምን ላድርግ፣ እንዴት ላድርግ፣ ምን ያዋጣኛል፣ ሂሳብ የምሰራው ምን ምግብ በምን ስጠይቀው እኔ እንጃ አንቺ ታውቂያለሽ፣ እኔ ምን አውቃለሁ ስለ እንደዚህ አይነት ስራ እኮ እኔ ብዙ አላውቅም ምናምን ብሎ እንደዛ አይነት መልስ ነው የሚሰጠኝ። ስለዚህ ራሴ ነኝ የምወጣው። ለሊት 6 ሰዓት 7 ሰዓት ብቻዬን በእግሬ ስገባ እሱ ተኝቶ ሊሆን ይችላል የማገኘው። አንዳንዴ ደውዬ ስጮህበት በድንጋጤ መጥቶ ሊወስደኝ ይችላል። ከዛ ውጭ ግን በቃ ያን ቤት ተከፈተ። የተከፈተ ጊዜ ምን አደረጉ? ወንድሜ እሱ ነበሩ ሂሳብ ያዥ 30 ኪሎ የክትፎ ስጋ፣ 20 ኪሎ የጥብስ ስጋ፣ ወደ 300 ሳጥን ቢራ ገብቶ የቤት ማስመረቂያ 3 ቀን ስናስመርቅ 20,000 ብር ብቻ ነው የሰበሰቡልኝ። 20,000 ብር ብቻ። እኔ ያን ቤት ያወጣሁት
እቁብ ከሰው መጀመሪያ ቅድሚያ ሰጥተውኝ 500 ሺህ ብር አውጥቼበታለሁ። ቤቱ 500 ሺህ ብር አውጥቼበታለሁ። ገብቶሻል? ኮረና በቃ እየወጣ አካባቢ ላይ ነው የጀመርኩት፣ ጦርነቱ ምናምን እያለ ማለት ነው። ከዛ በቃ በዛ 3 ቀን ታመንኩ። የስጋ ብር አልተከፈለም፣ የቢራ ብር አልተከፈለም። ሰውም ግራ ገባው። በዙሪያ ያሉት ሰዎች ግራ ገባቸው። እንዴት እንደዚህ ይሄ ብቻ ሊሰበሰብ ይችላል? እንዴት በ3 ቀን 20 ሺህ ብር ብቻ? ቤት ማስመረቂያ ነው። አስቢ፣ ደብል ነው የሚከፈለው። ሰውን ይህን ሰፖርት ለማድረግ 1000 ይከፈላለ፣ 2000 ይከፈላለ። በቃ አይዞሽ በርቺ፣ በሴት አቅምሽ እንደዚህ አድርገሽ ጀግናነሽ ምናምን እያለ ሰው በጣም ስጋም የሰጠኝ ሰውዬ ራሱ 10 ኪሎ በነፃ ነው የሰጠኝ ስጋ የሰጠኝ ሰውዬ። ምክንያቱም የረጅም ዓመት ከስተምሩ ነኝ። 2 ኪሎ 3 ኪሎ እየወሰድኩ ያስለመደኝ እንትኑ ከስተምሩ ስለሆንኩኝ በቃ ሰፖርት ያደርጋታል ብር ከምሰጥሽ ብሎ ስጋውን ሰጠኝ። 10 ኪሎ የጥብስ ስጋ። እዛ 20 ሺህ ብር ብቻ ተሰበሰበ። ሌላው ብር በቃ የት እንደገባ ምን እንደሆነም አላውቅም። በቃ እንግዲህ ማለት ወንድምሽ አብሮት አይደል እንደ ነበረው ይዛኔ ወንድምሽ አይቆጣጠርልሽ። እንግዲህ ሂሳቡ የሚቀበሉት ለሁለት ነው የተቀበሉት። ማን ትክክለኛውን ይቀበል ማን ስህተተኛውን ይቀበል አላውቅም። ለሁለት ነው የተቀበሉት። የሚያስተናግዱት ሁለቱ ናቸው፣ የሚቀበሉትም ሁለቱ ናቸው። ለምርቃት ሲሆን ደግሞ ሰው ደብል ነው የሚከፍለው አይደለ? ደብል ነው፣ በጣም ደብል ብዙ። ይሄ በቃ በርቺ የሚሰጡኝ ሰዎች ይሄ የሚሰጡኝ ሰዎች አሉ አይደል? ኪችን ውስጥ እነሱ ናቸው እንጂ እኔ የተቀበልኩት 10 ሺህ እነሱ እንደዚህ የሰጡኝ ሰዎች ናቸው እንጂ ያኛው የስጋው ብር ይሄ ወጪ የወጣበት በቃ ከስሮ ነው የቀረው። ሙሉ በሙሉ ከሰረ። ምክንያቱም 20 ሺህ ብር ብቻ አይደለማ የወጣበት ወጪ። የክትፎ ስጋ 20 ኪሎ ስጋ፣ የክትፎ ስጋ፣ የጥብስ ስጋ 30 ኪሎ ስጋ መጥቶ አንድ ክትፎ ስንሸጥ የነበረው የዛኔ 600 ብር ነበረ። አንድ ክትፎ ገቢ ገብቶሻላ። ጥብስ 400 ብር ነበር። ቢራ ደግሞ የሚከፍለው ደብል ነው። ቢራም አለ ደግሞ ደብል ነው። ምክንያቱም እንዴት ያ ብቻ ብር ሊሆን አይችልም። እንዴትም ሂሳቡን ብትሰሪው እንዴትም ቢደረግ ያ ብቻ ሊሆን አይችልም። ገብቶሻል። ከዛ በቃ እሺ ተብሎ ያም ቀረ። እንደገና ቆብ በቀን 5000 ብር እጥላለሁ። ያን ዳይ 500 ሺህ ብር ለመክፈል የዚህኛውን ያመጣሁበትን ስጋ እከፍላለሁ። ብቻ በቃ ውጥር ያለ አመት። ያን ቤቱን ከከፈትኩበት ቀን ጀምሮ ጥቅምት 15 ቀን ነው የከፈትኩት ቤቴን። ከዛ ቀን ጀምሮ እስከ መስከረም እስከሚደርስ በእዳ በቃ ጭንቅላቴ እስከሚፈነዳ ሕክምናውንም ምንንም ትቼ በእዳ ኖርኩኝ። እዛ መጨረሻ ላይ 2013 ነው አይደል? እንደዚህ ነው 2014 ይመስለኛል። ብቻ እንዴት እንደሆነ አላውቅም። እዳውን ከፍዬ ከጨረስኩኝ ከ1 አመት በኋላ ድጋሚ ሕክምና ጀመርኩኝ። ለሱም ለኔም አንድ ላይ መታከም አለብን የሚለው ነገር አሰብኩ። መውለድ አለብን ብዬ ነው። ኦኬ የልጅ ነው እንዴ? ኦኬ ገባኝ። የልጅ ጦት። እኔ ደግሞ ዲስክ መንሸራተት አሞሽ ስለነበረ እሱም አብሮ ዲስኩ ምናምን ዳንኩ። እግዚአብሔር ይመስገን በጸበል ዳንኩኝ። ዲስኩን በጸበል ዳንኩ። ዲስኩን፣ ስኳር፣ ደም ግፊት ያለጨው ነበር ምግብ ሁላ የምበላ። እሱን በጸበል ዳንኩኝ። ስለዚህ ልጅ እምቢ ስላላችሁ ልጅ የማይፈጠርበትን ምክንያት ለማወቅ ሁለታችሁም ትሪት ልትደረጉ ሕክምና ጀመርኩ ማለት ነው። ከዛ በዛ መካከል ሕክምና ጀምሬ እንደዚሁ እቁብ ሰበስባለሁ። እኔም ሌላ እቁብ እጥላለሁ። ከዛ እኔ ደግሞ ለመስሪያ ሁሌ ስራ ላይ ጀግና የሆናችሁ ሴቶች፣ በጣም የምትሰሩ ሴቶች፣ ሁሌ የሚበላችሁ የሚበዘብዛችሁ ወንድ ነው። በጣም የሚገርመኝ ነገር ማጌትሙት ሁሌ። እሺ መጨረሻ ላይ ሐኪም ቤት ሄዳችሁ ያቆም ነው? ቆይ ሐኪም ቤት ነው ያቆም ነው? ሐኪም ቤትማ እየሄድን ነው፣ እየታከምን ነው። እኔም እሱ ምን ተሰጠው? ኪኒን ተሰጠው። ይሄ ሆርሞን የኔ ሆርሞን መዛባት ተብሎ የሱ ደግሞ ምንድነው ብቻ የሆነ ነገር ብለው ብቻ ኪኒን ሰጡን ለሁለታችንም። ኤክሰርሳይዝ ስራ፣ የስጋት ትብላ፣ የበሬ ስጋት ትብላ፣ አትክልት ነገር አዘውትር፣ ስፖርት ስራ ምናምን ብለው ብቻ መሳተውታል። ይውሰደው መድኃኒዓለም ነው የሚያውቀው። እሱ አይወስድም መድኃኒቱን በስርዓት። ትስቃላችሁ እናንተን የተቃጠየ ሳቁ። ኮመንታቲ ማሪ ሀሳብሽ እንዳይሰረቅ በኋላ ታያለሽ ኮመንት ታሪኩን ስጨርሽ። እሺ ከዛ ያን እቁብ እየሰበሰብኩኝ የኔን እዳ ጨረስኩኝ። ሌላ እቁብ እየሰበሰብኩ ይሄ በቃ ዝም ብሎ ድንገት የመጣው ውፍረት መጣብኝ እኔ ላይ።
ድንገት በስትረስ የሚመጣው ውፍረት ሰውነቴ በጣም ጨመረ። ወደ ከ66 ኪሎ 83 ነው ምናምን ኪሎ ገባሁ። ስፖርት ጀመሪ፣ ስትረስ ነው እና ምግብሽን አስተካክይ ምናምን ብለውኝ ስፖርት ጀመርኩኝ። ስፖርት ቤት ጂም ስሄድ 12 ልጆች አሉኝ እቁብ የምሰበስብላቸው በቀን 1,000 ብር ይጥላሉ። ወደ ስንት ሰራተኛ ላይ መሰለሽ? ያዛኛው ምግብ ቤት ሲጀምር ወደ 8 ሰራተኛ ነበረኝ። ትልቁ ቤት 8 ሰራተኛ። ከዛ በዛ መካከል ጾም ሲገባ ቡታጅራ እንቁላል እየሄድኩ አመጣለሁ። ስራ ሲቀዘቅዝብኝ እሸጣለሁ ምናምን ብዙ ነገሮች እሰራለሁ። አትክልት ተራ ራሴ እጄ ነኝ የማመጣው። እነዚህ ውጣ ውረዶች ሲሆኑ ራሴ ነኝ አስቤዛ፣ ሽሮ ማስፈጭ ራሴ ነኝ። በርበሬ ምንም ነገር ገዝቼ አልጠቀምም ከዚህ ከእንጀራና ከምናምን ውጭ ማለት ነው። ከዛ እቁቡን ተቀበሉ እያልኩኝ መሳቢያ ቁልፍ ሰጥቻቸው እሄዳለሁ። ወዴት? በቃ ወደ ስፖርት ቤትም ወደ ምንም መሄድበት ነገር ሲኖረኝ ሕክምናም እየተመላለስኩም ስለነበር በጎንም ሕክምናው አለ። በ2 ወር አንዴ በ3 ወር አንዴ እንሄዳለን ሕክምናው ጋር። ቤተዛታ ሆስፒታል ነበር ሕክምና 1 ዓመት ከ6 ወር አካባቢ ተመላልሻለሁ እዛ። በ2 ወር እንቀጠራለን፣ በወር እንቀጠራለን። ፔሪዮድስ ሲመጣ ነው ይባላለሁ ምናምን። ስለዚህ እንደዛ አይነት ሕክምና ላይ ስለነበርኩኝ በምወጣበት ታይም ልጆቹ ናቸው የሚቀበሉት፣ እኔ እፈርማለሁ። በዛ መካከል ምን ተፈጠረ? የስጋ ብር ወደ 80,000 ብር፣ የቁብ ብር 1 ሳምንት ስራ አልገባሁም ነበር። 1 ሳምንት የት ሂጄ ነው? ጸበል ነው የሆነ ቦታ ሂጄ ነው ብቻ ጸበል ሂጄ አይደለም ማረ እንዴት ነበር ብቻ አላስታውስም። 1 ሳምንት ስራ አልገባሁም። በዛ ባልገባሁበት ሰዓት የቁብ 120,000 ብር